እንኳን ወደ ሚዲያችን በደህና መጣሽ። በቅድሚያ እንኳን ደህና ቆይሽኝ። እስኪ ራስሽን አስተዋውቂ። ስሜ ዘማሪት አርሴማ አክመል እባላለሁ። ጥቂት ስላስተዳደግሽም ትነግሪኝ። ተወልጄ ያደግኩት እዚሁ አዲስ አበባ ብስራተ ገብርኤል 13 ቀበሌ አካባቢ ሲሆን ያደግኩትም ከእናቴና ከአባቴ ጋር ነው። አንድ ወንድም አለኝ። ስላስተዳደጌ ጥቂት ነገር ልበላችሁ። ያው በቤት ውስጥ ተቃራኒ እምነት ነው ያለው። ያ ማለት አባቴ ሙስሊም ነው፣ እናቴ ኦርቶዶክስ ናት። ግን በሰዓቱ ትንሽ እምነቷ ላይ እናቴ ጠንካራ ናት። ስለዚህ አባቴ ደግሞ ሙስሊም ነው። እንደዛ እያልን ነው ለተወሰነ ጊዜ የኖር ነው ወይም የቆየ ነው። ተቃራኒ እምነት ያው ለኛው ነው ተርፉ ወይም ደግሞ የምንጎዳው ጉዳቱ እኛው ጋር ያመዘነው። በትምህርት ቤት ወይም ትምህርት ቤት ባለን ሰዓት ሁሉም ሰው ይናገረናል። ምክንያቱም እንዴት ስምሽ ክርስቲያን ነው፣ ስምሽ ሙስሊም ነው፣ እናታችንም ክርስቲያን ናት፣ እንዴት በእንደዚህ እምነት ውስጥ ትኖራላችሁ የሚለው ነገር ማለት ነው። ያንን ሁሉ ችለነው አልፈነው እኔም ወንድሜም በዛ ኬዝ ነበር ስንቀጥል ነበረው። ቤተሰቦቼ ያው በአንድ ቀን ነው ያረፉት። ወይም እኛ ትምህርታችንን ሰባተኛ ክፍል ስገባ እሱ ደግሞ በወንድሜ የ10ኛ ክፍል ተማሪ ባለበት ሰዓት ነው ቤተሰቦቼ ያረፉት በአንዴ ማለት ነው። ያ ማለት ያው እናቴ እንደነገርኳቸው እናቴ በጣም በእምነቷ ጠንካራ ስለነበረች ግዴታ አባቴ መመለስ አለባትና ልክ ክረምት ሲመጣ ፈተና ተፈትነን ስንጨርስ ትንሽም የእግር ታማሚም ስለነበረች ወደ ጸበል ሄደች። ምክንያቱም ግዴታ መጸለይ ስለነበረባት ባለቤቷም ወደዚሁ እምነት መመለስ ስላለበት ወደዛው ወደ ጸበል አመራች። እዛው ስትመለስ እሱም የገጠመው ነገር ጥሩ አልነበረም። ምክንያቱም እኛን ረግጦን ነበር በሰዓቱ ያለፈው ወደ ሌላ ህይወት ውስጥ ወይም ደግሞ በስራ አማካኝነት ወደ ሌላ ትዳር ውስጥ ገብቶ ስለነበረ በዛ አማካኝነት ነበር በቃ ትዳሩ ወይም ደግሞ ከኛ ያልነበረው። ስለዚህ ለሱ ልትጸልይበት በሄደች 16ን ጾም ጸሎት ወይም ሱባኤ ገብታ ስትመለስ ነው እሱም የነበረበት ህይወት ጥሩ አልነበረም። ወይም ደግሞ በአጋጣሚ ያገኛት ሴት ታርፍበትና ደግሞ ድጋሚ ወደኛው ህይወትን የመጣው ወይም ደግሞ ወደኛ ጋር ነው የመጣው። ስለዚህ እናቴ ምንም አላለችም፣ በደስታ ነው የተቀበለችው። ያ ጊዜም ቢያልፍም በደስታ ተቀብሏለች። ምክንያቱም ምናልባት የተመለሰው ወይም ደግሞ አሁን ይዟት የነበረው ወይም ወደ ሌላ ትዳር የገባበት ያረፈችው ለመልካም ነው ብላ ስላሰበች ድጋሚ በሽምግልና ወይም ደግሞ ሽማግሌዎች ሰብስበው ወደኛ ጋር ነው ድጋሚ ተመልሰው። ከዛ ሲመለስ ያው እንደ ቀድሞ ኑሯችን ወይም እንደ ቀድሞ ተሰብስበን መኖር ጀመርን። ከዛ ያው ክረምት መጣ። መስከረምም አጋጣሚ ትምህርት እኛም ሊከፈትብን ነው። እነሱም ደግሞ ግሸን መሄድ ስለነበረባቸው ወደዛው በቃ ማለት እናቴም በህይወቴ ጥሩ ነገር ልስራ ብላ ስላሰበች ወደዛው ነው የቀኑት። እና ሲሄዱ በሰላም ነው የሄዱት፣ ሲገቡም በሰላም ገብቷል። ሲመለሱ ወይም ደግሞ ያነክስ አልቆ መቤታቸውን ለማክበር ስለሆነ የሄዱት ሲመለሱም እየተመለስን ነው ብለው ነበርና አጋጣሚ መኪና አደጋ በመገልበጡ ሁለቱም ነው በአንድ ያረፉት። ስለዚህ ከዛ ጊዜ በኋላ እስከ 7ኛ ክፍል ባለበት ሰዓት በቃ የዛኔ ነው ቤተሰቦችን ያጣቸው በአንድ ወቅት በአንድ ቀን ማለት ነው። ከዛ በኋላ ያለው ህይወት ትንሽ አስቸጋሪ ነው። ምክንያቱም በአንድ ቀን እናትንም አባትንም ማጣት ማለት ከባድ ነው ለሰው ልጅ። አባትን ብቻ እንኳን አንድ ቤተሰብ እንኳን ጉሎ ማጣት ከባድ ነው፣ ይከብዳል ለሰው ልጅ። ስለዚህ በዛ ሰዓት ነበረ እነሱን ያጣናቸው። ከዛ ያው ወንድም ያለ እኔ በጣም አጋጣሚ ነገሮች ስለተመሳቀሉ ወይም ደግሞ ይመጣሉ ብዬም ስለማስብ
ብዙ ጠብቀናል የሚመለሱ ስለመሰለን በሩን እያየን እንጠብቃለን። ምክንያቱም እየመጣን ነው ተብለን ስለኛ የመጣልን መርዶ ነው እና ያው የጊዜ ፈቃድ ሆኖ ወደዛ ሄደዋል እና በአንድ ቀን ነበር ቤተሰቦቻችን ያጣነው። ስለዚህ በሰዓቱ ያው ለቅሶውም ሀዘኑም በጣም ከባድ ነበር። በአንድ ቀን ሙሉ ቤተሰብ ማጣት ማለት ከዛ በኋላ ያለው ህይወት ትንሽ ከበድ ይላል። ምክንያቱም እነሱ የሉም፣ እንዴት ነው የምንኖረው፣ ከማን ጋር ነው የምንቀጥለው የሚለው ነገር ጥያቄዎች ስላለ ሁሉም ሰው ያው ከለቅሶ ወይም ደግሞ ከመርዶ ከለቅሶ ካለቀ በኋላ አብሶ ሰው እየሄደ ወይም እያለቀ ሲመጣ በጣም ከባድ ነው። ምክንያቱም ቤቱ ራሱ ሊበላ ነው የሚደርሰው ሰው የሌለበት ቤት። ወንድሜን አሰብኩኝና እሱ ጋር በደስታ መኖር ጀመረ። ከዛ ያው በዙሪያችን ሰው አለ የተባሉትም ሰዎች ከኛ ርቀዋል እና ያው እኔም 10 ደረስኩኝ፣ እሱም 12 ተፈታኝ ነበር። አጋጣሚ ማነው እኔ 9ኛ ክፍል እሱ 12ኛ ክፍል ተማሪ ነበረ። እዛ ደረስን። ከዛ በትምህርት ቤት እንዴት ነው እኔ ሴቷ እሱን ማስተዳደር ሲገባኝ እሱ ነበረ በስነ ስርዓቱ ለትምህርት ቤት ምግብ እንኳን ሳይቀር እየሰራ እንደ ቤተሰብ ሆኖ እስከ 12ኛ ክፍል ወይም ደግሞ ያችን 3 ዓመት አብረን ገፋናት ማለት ነው። ስለዚህ እሱ በሚማርበት ሰዓት እኔ 9ኛ ክፍል ነኝ። ፈተናም ደርሷል ወይም ደግሞ ትምህርቱም ማለቂያው እየደረሰ ሲሆን እሱም የዛ ዓመት ትንሽ ከበድ ያለ ነገር ነው ከዓመቱ በኋላ ማለት ነው። ከነሱ ሞት በኋላ ከባድ ነው። ምክንያቱም እሱም ትምህርቱም ዓመቱ እያለቀ መጣ። ፈተናዎችም ሊጨርስ አካባቢ ወይም ደግሞ የማትሪክ ፈተና ሲደርስ አጋጣሚ ያው ከጓደኞቹ ጋር ወጣ ለማለት ሞከረ እና ሲመጣ አሁን መጣው እህቴ ብሎ የሚወጣው በዚህ መከኒሳ በሚገኘው የውሃ ዋና ላይ እዛ ነው ውሃ የወሰደውና እሱም መጣው እንዳለ በዛው ነው የቀረው። በ2 ዓመት ውስጥ በጣም ከባድ ሀዘን ማለት ነው። ስለዚህ የእሱም እንግዲህ የእሱም ሞት ከዛ ጊዜ በኋላ ነው የተሰማው። ከዛ በኋላ ነው በጣም ከባዱ ጊዜ። ምክንያቱም እሱም የለም እኔም ብቻዬን የቀረሁት። ስለዚህ ከዛ በኋላ በጣም ከባድ ነው። ከባዱን ጊዜ ከዛ በኋላ ነው የጀመርኩት። ከዛ ያው እንዴት ቀጠልኩኝ የሚለው ብቻዬን መኖር ትቼ በአቅራቢያዬ አጎቴ ቤት ስላለ የአባቴ ወንድም ስላለ ወደዛው ነው የተቀላቀልኩት መኖር የጀመርኩት። ከእሱ ጋር የተወሰነ ጊዜ ወይም የተወሰነ ዓመት መኖር ጀመርን። እንደነገርኳቸው አባቴና የአባቴ ዘመዶች ሙስሊሞች ናቸው። ስለዚህ እኔ በሰዓቱ እናቴ ባለች ሰዓት ክርስቲያን ስለነበርኩኝ ከእሱ ጋር ደግሞ መኖር ስጀምር ወይም ደግሞ እዛ ሆኜ ትምህርቴን መቀጠል ስጀምር ትንሽ ዓመታትን አስቆጠርኩኝ። በዛ ዓመት ያው እኔም ወደ እነሱ እምነት ነው የተቀላቀልኩት፣ በራሴ እምነት አልቀጠልኩም። ስለዚህ በዛ እምነት ቀጥዬ መኖር ጀመርን። ከኛም ጋር እንዳለው ክርስቲያን ኦርቶዶክስ ጋር እንዳለው ትምህርትም ምንም አለ እነሱ ጋር የእነሱን ትምህርትም በስነስርዓቱ ነው የወሰድኩት። ብዙ ኮርሶችን ወይም እዚህ እንዳለው እዛም አለና ቀጥታ ወደ እነሱ ነው የተማርኩት። ግን እንደዛም ሆኖ ግን ወደዚህም ብለወጥም እንደ ተማሪነቴ ወይም ደግሞ እንደ ሰውነቴ ሰው ቤተክርስቲያን እንኳን ሲሄድ ሲሳለማ ያለውና እኔም ዝም ብዬ ተሳልሜ ሰው ጸልዮ እንደሚሄደው እንደዛ ጸልዬ አልፋለሁ። ግን ከዛ እምነት ወጥቻለሁ በዛው ማለት አጎቴ ጋር መኖር ስለጀመርኩኝ ማለት ነው። ስለዚህ ከሱ ጋር መኖር ለተወሰነ ዓመታት ጊዜ አብረን መኖር ጀመርን። እኔም አጋጣሚ ትምህርቴን ጨረስኩኝ፣ እዛ ሆኜ 12ን ተፈተንኩኝ። ከዛ በኋላ ያለው ያው የትምህርት ቤት ወይም የትምህርት ቤት ህይወት ነው የሚኖረው። እድገቴ ይሄን ይሄድ ይመስላል። የትምህርት ቤት እድገቴን ወይም የትምህርት ቤት አካሄዴን ስናወራው ወይም ስንጠቅሰው 12 ያው አላለፍኩም። በእርግጥ ቀጥታ የገባሁት ወደ ኮሌጁ ነው። ቅድስተ ማርያም ሜክሲኮ የሚገኘው ቅድስተ ማርያም የተማርኩት። እዛ በነበረኝ ጊዜ ትንሽ እዛም ቢሆን አስቸጋሪ ጊዜ ነበር የነበረው። ምክንያቱም ቀረብኳቸው የሚላቸው ልጆች ጥሩ ነገር አላደረጉም። እንደ ማንኛውም ሰው ፈተና ተፈትኜ እንደ ማንኛውም ሰው 2 እና 3 ዓመት ሌቭሎችን ፈተናዎችን አልፈን ያው ከመካከላችን አጋጣሚ የነበሩት ልጆች ፈተናዎችን ባለማለፋቸው ጥሩ ነገር አላደረጉም። የመጨረሻው ዓመት ለግራጁዌሽን ከፍለን
ለመጽሔት አሰርተን የሲኦሲ ፈተና የመጨረሻውን ሌቭል ፈተና በቀረበበት ሰዓት ነበር በአጋጣሚ በሁለት ልጆች አማካኝነት እንደዚህ የምግብ መመረዝ እንደሱ ነገር አብልተውኝ ለተወሰነ ጊዜ ሕክምና ላይ ነበር የቆየሁት። ከዛ በኋላ ያለው ምንም አይነት ምርቃትም የለም ትምህርቱም የለም። ምክንያቱም እኔ በቃ አልጋ ላይ ቀረሁ ለተወሰነ ጊዜ፣ በጣም ረጅም ጊዜ ነው የተኛሁት። 1 ዓመት ምናምን ቆይቻለሁ በህመም። ይህን ይመስላል። ባድ የህይወት ውጣ ውረዶችን ነው ያሳለፍሽው እና በዚህ ሁሉ መሀል እንግዲህ በእስልምና ውስጥ ቆይተሽ ነው ይህን ሁሉ ነገር ያስተናገርሽው። አሁን ደግሞ በኦርቶዶክስ ቤተክርስቲያን ውስጥ ነው ያለሽ እና እንዴት ከእስልምና ወጥተሽ ቀድሞ ወደ ነበርሽበት እምነትሽ ልትመለሽ ይቻልሽ? እንዴት ነበር የሱስ ጉዞ? እሺ ያው ቅድም እንደነገርኩሽ ከእስልምና ወደ ኦርቶዶክስ ነው የመጣሁት። በሕክምና ቆይቼ ትምህርቱም የለም ምርቃቱም የለም ሁሉም ነገር የለም እና እንደዚህ አይነት ነገሮች ወይም ደግሞ እንደዚህ አይነት ነገር ተከስቷል። አጋጣሚ ደግሞ በእኔ ህመም አጎቴ በጣም ታሞ ስለነበረ እሱም መሀል ላይ አርፏል። ከዛም በኋላ ነው ስራ ነው የጀመርኩት። ቀጥታ ተቀጥሬ የሰራሁት ስራ ላይ ነው እና በስራ መካከል አንዲት እህቴን ተዋውቄ ነበረ እና ማለት ብዙም ነገር የለንም ግን ትንሽ የልብ ኬስ ስለነበረብኝ በዛ አማካኝነት ሲያመኝም ሌላ ነገር ውስጥም ሳልገባ ጸበል ምናምን የምታፈስልኝ እና በዛ ምክንያት ብዙ ጊዜ ለምንድን ነው አንዱንም አትሆኙ እንደሚያድንሽ ስላታውቂያለሽ እና ወደዚህ እምነት ለምን አትመጭም ብላ ጥያቄ ያቀረበችልኝ። በሰዓቱ ጥያቄውን አልተቀበልኩትም። ለምን እዚህኛውም እምነት ላይ ቢሆን ትንሽ ዓመታትን አሳልፌያለሁ እና አልተቀበልኳትም። ብዙ ጊዜ ጨቅጭቀኛለች። ብዙ ጊዜም ስታመምም ለ1 ዓመት ከምናምን ወይም ከዛ በላይ ስታመም እንደዚሁ በጸበል እየሄድን ጸበልም እየተደረገልኝ በዛ ነው ቀና ምለው እና አጋጣሚ ወንድሟም ዲያቆን ነው። ከሱ ጋር አስተዋውቀኝ። እሱ ነው የተወሰነ ትምህርት እየሰጠኝ እምነቱን በጎን እምነቱን እንዳውቅ አደረገኝና ያው ሰውነሽና ታስቢያለሽ ቆም ብለሽ ይሄ እምነት ብመለስበት ይጠቅመኛል ወይስ አይጠቅመኝም የሚለውን ነገር፣ ስለዚህ ወደዚሁ እምነት እንድመጣ ወይም ደግሞ እገባለሁ ብዬ አሰብኩኝ። ለራሴ መስማማቴን ነገርኳት ጓደኛዬ። ወደ ኦርቶዶክስ መምጣት ፈልጋለሁ ምላሹን ሰጥቷት ከቆይታ በኋላ ነው። እሷም ተስፋ አልቆረጠችም። ከረጅም ጊዜ በኋላ ነው እሺ ያልኳት። እሷም በደስታ ነው የተቀበለችኝ እና እንደ አሁኑ ሰውም አይደለም። የአሁኑ ሰው ምንድነው ትንሽ ነገር አመመኝ እንኳን ስትይ ጥሎሽ ነው የሚሄደው። እንደዛ ታግሳኝ እንደዛ ከወንድሟ ትምህርት እያሰጠችኝ ከዛ ያው ላፍቶ በሚገኘው መድኃኔዓለም ቤተክርስቲያን ደብረ ኢያሪኮ እዛ ንስሐ አባቱ አሉ። ቤተክርስቲያን በምትፈቅደው ወይም በቤተክርስቲያን ሕግ መሰረት በስነስርዓቱ ትምህርት ተሰጥቶኝ እንደ አዲስ ተጠምቄ በድጋሚ ወደዚህ እምነት ተቀላቀልኩኝ ማለት ነው። እሺ በኋላ ፈተናዎች አልነበሩም ወይ? ቀላል ነበሩ ወይ ጉዞ ለመመለስ? ከመለሽ በኋላስ ምን አይነት ተግዳሮቶችን አሳለፍሽ ከመጣሽ? ያው ወደዚህ ከገባሁኝ በኋላ ብዙም የገጠሙኝ ችግሮች የሉም። ግን እንደነገርኩሽ ያው ለመመለስ ትንሽ ከበድ ስላለኝ በሰዓቱም እሷም ስትጠይቀኝ ጥሩ ምላሽ አልሰጠኋትም። ወይም ደግሞ በጣም እያመናጨኳትን ብዙ ለፍታለች። ረጅም ጊዜያቶችን ፈጅታ ነው ወደዚህ የተመለስኩትና ከተመለስኩኝ በኋላ ብዙም ችግሮች ወይም ብዙም የገጠሙኝ ነገሮች የሉም። በጎዳና ወጥተሽ እንደነበረ አስቀድሞ ነግረሽናል እና እሱ እንዴት ሊፈጠር ይችላል? እሺ ያው የጎዳና ህይወትን የጀመርኩት አጎቴ ጋር በመሀል እዛ በኖርኩበት ሰዓት እሱ ሊያልፍ ስለቻለ በአጠቃላይ ሙሉ ቤት ውስጥ ያለው ነገር ጥሩ አልነበረም። ስለዛ በዛ ምክንያት ወደ ጎዳና ህይወት መውጣት ጀመርኩኝ። ምክንያቱም ልክ ከዚህ ቀደም ወይም ከዚህ በፊት እንዳልኩሽ በምግብ መመረዝ ስለሆንኩኝ ወይም በመድኃኒት ተመርዤ ስለነበረ ትንሽ የአይምሮ ህመም አጋጥሞኝ ስለነበር በዛ ምክንያት ነው የተወሰነ ጊዜ እሱም ካረፈ በኋላ ቤት ውስጥም ያለው ችግር ወይም ያለው ነገር ጥሩ ስላልነበረ
ቤቱን ጥዬ ወደ ጎዳናው የወጣሁት።